የ2026 የዓለም ዋንጫ ፈተና ገጥሞታል። ሀገራት ከዓለም ዋንጫ ከወዲሁ ራሳቸውን እያገለሉ መሆኑ ታውቋል። ሀገራቱ ራሳቸውን ያገለሉት ፕሬዚዳንት ትራምፕ እየተከተሉት ያለውን አካሄድ ለመቃወም እንደሆነ ታውቋል። ይህ አሃዱ ዞን ነው። በዶናልድ ትራምፕ ያልተገባ አካሄድ ሳቢያ አሜሪካ፣ ሜክሲኮና ካናዳ በጥምረት የሚያዘጋጁት የ2026 ዓለም ዋንጫ ከወዲሁ ፈተና ገጥሞታል የተባለ ነው። የአሜሪካ የታክስ ቀረጥና ግሪንላንድን የመግዛት እንቅስቃሴ ካስከፋቸው ሀገራት መካከል አንዷ የሆነችው ጀርመን የ2026ቱን የዓለም ዋንጫ ላለመካፈል እንደወሰነች ተዘግቧል። ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመንና ዩኬ፣ ኔዘርላንድና ፊንላንድ በዶናልድ ትራምፕ አስተዳደር የ10 በመቶ ቀረጥ የተጣለባቸው ሲሆን የዓለም ዋንጫን ላለመሳተፍ ብሎም አሜሪካ የማዘጋጀት መብቷ እንዲሰረዝ እየተንቀሳቀሱ መሆናቸውን የዘገበው ጊሚ ስፖርት ነው። እነዚህ በእግር ኳስ ላይ ውጤታማ የሆኑት ሀገራት በክረምቱ ወራት በሚከናወነው የዓለም ዋንጫ ላለመሳተፍ መወሰናቸው በዝግጅቱ ላይ ከፍተኛ ጉዳት ያመጣልም እየተባለ ነው። በጉዳዩ ላይ አስተያየታቸውን የሰጡት ጀርመናዊ ፖለቲከኛ የርገን ሃርዴት እንዲላሉ ጀርመን በፍጹም መሳተፍ የለባትም፣ ይህም ትራምፕ ጥሩ ትምህርት እንዲወስዱ ማለፊያ መፍትሄ ነው ብለዋል። በዓለም ዋንጫ ታሪክ በሁለተኝነት ደረጃ የምትቀመጠው የ4 ጊዜ ባለድል ጀርመን በዚህ ዋንጫ ላለመሳተፍ መወሰኗ ጋር መውጣቱ ተረጋግጧል። ጀርመን የትራምፕን ድንኳን አናደምቅም ብለው ከወሰኑ የአውሮፓ ሀገራት መካከል በቀዳሚነት እየተጠቀሰች ትገኛለች። ራስን ከዓለም ዋንጫ በማግለል ጀርመን ብቸኛው ሀገር አይደለችም። በተለያዩ ዘመናት በተለያዩ ምክንያቶች የተለያዩ ሀገራት የዓለም ዋንጫ ላለመሳተፍ ብለው ከውድድሩ ራሳቸውን ሲያገሉ ኑረዋል። በ1930 ዓ.ም ራሷ አዘጋጅታ የመጀመሪያውን የዓለም ዋንጫ የወሰደችው ኡሩጓይ በ1934 ጣሊያን ባዘጋጀችው የዓለም ዋንጫ ላይ አልተሳተፈችም። ኡሩጓይ ከዚህ ውሳኔ ላይ የደረሰችው በ1930 ያዘጋጀችውን የዓለም ዋንጫ ላለመካፈል የአውሮፓ ሀገራት ወደ ላቲን አሜሪካ ቡድኖቻቸውን ባለመላካቸው ነው። ይህም የጣሊያን የዓለም ዋንጫ ያምናው ባለድል ያልተካፈለ በት ውድድር ሆኖ በታሪክ መዝገብ ሰፍሯል። በተመሳሳይ በዚሁ በ1934ቱ ጣሊያን ባዘጋጀችው የዓለም ዋንጫ በሀገር ውስጥ ለሚካሄዱ ስፖርታዊ ውድድሮች ቅድሚያ በመስጠት ኢንግላንድ፣ ስኮትላንድ፣ ዌልስና አይርላንድ አለመሳተፋቸው በታሪክ ተመዝግቦ ይገኛል። አርጀንቲና የ1938ቱን የዓለም ዋንጫ ከደቡብ አሜሪካ ተወስዶ አውሮፓ እንዲያዘጋጅ መወሰኑን በመቃወም ኡሩጓይን ተከትላ ከውድድሩ ራሷን አግላለች። ኡሩጓይና አርጀንቲና የ1930ው የዓለም ዋንጫ ተፋላሚዎች መሆናቸውን ልብ ይሏል። በሰባተኛ ደረጃ ላይ የተቀመጠችው ሀገር ህንድ ናት። ህንድ ከዓለም ዋንጫ ራሷን ያገለለችው በውድድሩ መሳተፍ ጥቅሙ አልታየኝም በማለት ነው ይባላል። አንዳንዶች በዚህ ምክንያት አይስማሙም። ህንድ ከዓለም ዋንጫ ራሷን ያገለለችው ተጫዋቾቹ ያለ ጫማ መጫወትን የለመዱ በመሆናቸውን ይላሉ። በታሪክ ራሳቸውን ከዓለም ዋንጫ ካገለሉ ሀገራት መካከል በስምንተኛነት የተቀመጠችው ሀገር ቱርክ ስትሆን ዘመኑም 1950 ዓ.ም ነበር። ቱርክ የዓለም ዋንጫን ያልተሳተፈችው በኢኮኖሚያዊ ምክንያት ነው። በ9ኛ ደረጃ የተቀመጠችው ሩሲያ ናት። ሩሲያ ከ24 ዓመታት በኋላ በ1974 ዓ.ም ከዓለም ዋንጫ ራሷን አግላለች። በርካታ የአውሮፓ ሀገራት በትራምፕ ፖለቲካ ምክንያት ራሳቸውን ከዓለም ዋንጫ ለማግለል እያሰቡ በሚገኙበት በዚህ ሰዓት የ2 ጊዜ ባለድሏ ፈረንሳይ ስፖርትና ፖለቲካ የየቅል ናቸው ስትል መልስ መስጠቷ ተሰምቷል። ፈረንሳይ እንደ ጀርመን ቁርጥ ያለ ውሳኔ ላይ አልደረሰችም እየተባለ ነው። እውነትም እንደሚባለው ጀርመን በዚህ የዓለም ዋንጫ ላለመሳተፍ ቁርጥ ውሳኔ ካሳለፈች በታሪክ ከዓለም ዋንጫ ውድድር ራሳቸውን ካገለሉ ሀገራት መካከል 10ኛዋ ሀገር ሆና ትፈረጃለች። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።